ኤማንዳ ከኔ ብታረቅስ ከኔ ልጅ ቢኖራት ብታረቅስ ደስታዋ ነው። ታይሰው ያው እንድትሰሪልኝ የምፈልገው ሽሮ ነው። ሽሮ? አዎ። አረ ፎሮፎረስ ይዘሃል በእናትህ። ምን ታርጊኝ ነው? ከቤት የታስወጣ እኔ የምፈራሽ ነገር የለም። ኦኬ አንድ እንኳን መጣሽልኝ። እንኳን መጣሽ ኤማንዳ። ለከሮሽ አንተ ማንም እንደዚህ ማስለው ነው ኔክት እንደዛ ስቶሪ እኔ በቃ አታልቅሽ። አንቺ ወልሽ ጠንከር ነው ማለት ያለብሽ። ከዚህ ቤት ውጪ እመታሻለሁ። አንቺ ነው የቀረሽ። ውጪ ነው ከዚህ ቤት ውጪ ብዬሻለሁ። ሁለተኛ እንዳትመጪ ከዚህ ጋር አንተ ለምጣ ፈጥራለሁ። ናውጣ ውጣና ከዚህ ውጣ ውጣላት። ዋጋህን እሰጥሃለሁ። አንተንም ብትሆን አልገባህም ማን እንደሆንኩ ስላልገባክ ነው እንደዚህ እየተናገርከኝ ያለው አይደል? እኔና አንቺ ትዳር የለንም፣ 80 የለንም፣ አልተፈራረምንም አይደለም? ነው ሀገር ምድሩ የሚያውቀው ጀስሽን ህግ አምጥተህ ህጉን እንደዛ ሲለኝ ላደርገው እችላለሁ። ሰላም እንዴት ናችሁልኝ? ወድና የተከበራችሁ የቻናሌ ተመልካቾች በሙሉ ሁሉ ሰላም ነው፣ ሁሉ ጤና ነው፣ ሁሉ ፌሽታ ነው፣ ሁሉ ሳቂታ ነው ወይ? እኔ ያለውኝ ፈጣሪ እየተመሰገነ ይሁን። ያው በዚህ ሰሞን ትንሽ ብዙ የተፈጠሩ ነገሮች አሉ። መናገር ያለብኝ ነገር አለ፣ መናገርም የሌለብኝ ነገር አለ። ያው ወደ ሶሻል ሚዲያ እንዲወጣ ማልፈልጋቸው ነገር አሉ። አብዛኛው ሰዎች ኤማንዳ አርግዛለች፣ ኤማንዳ ከኔ ልጅ አላት፣ ኤማንዳ ከኤፍሬም አርግዛለች፣ ኤማንዳ እንደዚህ ናት ምናምን እየተባለ በጣም ብዙ ወሬ እየተወራ ነውና ስለዚህ ነገር ብዙ መናገር ያለብኝ ነገር ያለ ይመስለኛል። ማብራራትም ያለብኝ ይመስለኛል። ያው ይህን ነገር እንደ ቁም ነገር ውስጥ በውስጥ የሚናገር ሰው እንዳለ ደርሼበታለሁ። ይህን ነገር ያው ሚስጥር ነበር፣ ያው ሚስጥርም ነው፣ እንደ ሚስጥርም መያዝ ነበረበት። እንደዚህ ነው ነገር መውጣት አልነበረበትም። እኔም ስለዚህ ነገር ስሰማ በጣም ነው የደነገጥኩት። ያልሆነ ነገር ነው እየተወራ ያለው፣ ያልሆነ ነገር ኤማንዳ ከኔ ብታረቅስ ከኔ ልጅ ቢኖራት ብታረቅስ ደስታዋ ነው። ስለ ኤማንዳ ማርገዝ ምናምን የሚወራው ነገር ውሸት ነው። ስለዚህ ነገር እኔ እውነታውን ልንገራችሁ፣ ኤማንዳ በፍጹም እርጉዝ አይደለችም። ያው ትንሽ ቦርጭ ሊኖርባት ይችላል ቪዲዮ ላይ ካያችኋት ምናምን እና እርግዝና አይደለም። ያው እኔና ኤማንዳ እኔ ሽማግሌ ሳልክ በማረጉ ከእናት ከአባቷ ቤት ሳልቀበል ማስረገዝ ይሄ የሚያግባባን የሚያስኬድ ነገር አይመስለኝም። በጣም ነው የሚያስነውረው፣ አስነዋሪ ነገር ነውርም ነው። እኔም ባደኩበት ማህበረሰብ ያው ቤተሰብ ቆንጥጦ ያሳደገኝ መክሮ ያሳደገኝ ቤተሰብ አለኝና እንደዚህ አይነት ነገር አይደግፈኝም። ገብቷችኋል? እና ቤተሰቦች የምንላችሁ ነው ዛሬ የኔ ቀበጥ የኔ ወርቅ የኔ ቢሮ መታለች። ጠፍታ ነበር አልነበረችም። ትንሽ እኔና እሷም ተኮራርፈንም ነበረ ምናምን ታርቀናል። ከካሜራ ውጭ ጨርሰነዋል እኔና ኤማንዳና ዛሬ ቤት እንገባለን። አቤት ገብተን ያው ትናንትና ከካሜራም ውጪ በካሜራም አስጠይቅ ያለው እንግዲህ ቤቱን ህያብ ለቃለኝ እንድትወጣ ከአንዴ ሁለቴ ሶስቴ አስጠይቅ ያለው አስነግር ያለው እና ከአቅሜ በላይ ሆናለች። እህቷንም እንደምታዩት ነው። በጣም የማይሆን ንግግር ማይሆን ቃላቶች እየተሰነዛዘረች ነውና እጅ እስከ ማንሳት ድረስ ጽጌረዳን ከቻላችሁ የምታውቋት ሰዎች ተናገሯት፣ ምከሯት። እኔ ወንድ ልጅ ነኝ፣ ወንድሜም ወንድ ልጅ ነውና የሆነ ነገር ቢያረጋት ታውቃላችሁ የሆነ ነገር ትሆናለች እቺ ልጅና ትንሽ ነገሩን ረጋ ብታረገው ደስ ይለኛል እንደኔ። ዛሬ ኤማንዳም እየመጣች ነው፣ ይኸውናኝ እየመጣች ነውና ቤት እንገባለን። ቤት ገብተን ንብረታችንን ምንካፈል ከሆነ ንብረቴን ወስዳለሁ፣ አይ ቤቱን ለቅቄ እወጣለሁ ነገር ከሆነ ዛሬውኑ ቤቱን ለቃለኝ እንድትወጣ። የህፃን ልጅ ጨዋታ ነው የያዘችው። እያብ እንደዚህ አይነት ልጅ ናት ብዬ እኔ አስቤም አላውቅምና ያው ነገሩን በተረጋጋ መንገድ ጨርሻለሁ። ንብረት መውሰድ መካፈልም ካለብኝ ንብረቴን ወስዳለሁ። አይ ንብረቱን እንዳሰጪው ምናምን ቤትሽን እንዳለቂ የምትሉ ሰዎች ብዙ አላችሁና የማይሆን ምክር እየመከራችኋት ነውና ተከበሩ። ቤቢዬ የኔ ቀበጥ እንዲነክ አንሽሉ እስከሄ ነበረ በጣም አፍቅሽ ነው ታበላሽ። አዎ በልቻለሁ። ጠጣሽ? ውሃ ጠጣሽ? በልቻለሁ።
ምሳውልሽ? ኧረ ምሳ አልበላሁም። አብረን ነው የምንበላው። ምንድን ነው የምንበላው ዛሬ? ኧረ አንተ ደስ ያለህ አንተ ምርጫ ነገር ደስ ያለሽ የናፈቀሽ ምግብ ምንድን ነው? ሱሺ እንበላለን ዛሬ። እሺ ቤት ትሰሪያለሽ? ኧረ እሰራለሁ። ዛሬ እንግዲህ በራሳችን ቤት ያው ገብተን ነው እንግዲህ ምሳ የምንበላው ማለት ነው። ያው ቅድም ተናግሬያለሁ። በራሴ ቤት የፈለኩትን የማዘዝ መብት አለኝና የኔ ቤቢዬ እንግዲህ ዛሬ ቆንጆ የምሳ ትሰራልኛለች ማለት ነው። ቤቢዬ ቤትሽ ናፍቀሽ? ውይ በጣም አናፈቀኝ። ነገራችሁ ቤቴ በጣም ናፍቆኛል እና ዛሬ ከቤብ ጋር እንግዲህ ምሳ ሰርቼለት አንድ ላይ ነው የምንበላው። አብረን ነው የምንበላው፣ አብረን ነው የምንጠጣው አይደል? አዎ። ሌላስ ምን ናፍቀሻል? ካንተ ጋር ጊዜ ማሳለፍ እናሳልፋለን። ከዚህ በኋላ ማለት ነው ሰፊ ቤታችንን እናስመልሳለን። ከዚህ በኋላ የፈለግነውን የማድረግ መብት አለን አይደል? መብት አለን። እና ቤተሰቦቼ የምልላችሁ ነው ያው ኢማንዳ እንደምታዩት ነው በቤቷም ናፍቋታልና ጠፍታም ነበረ። እኔና እሷ ትንሽ ተኮራርፈን ነበር እና ቤቢዬ ያው የይቅርታ ልብ ያላት ሰው ነች እና ቶሎ ይቅርታን አረገችልኝ። ዛሬ እንግዲህ ቤታችንን እንመጣና ምንድን ያልሽው ምግብ ባይዘው የፈረንጅ ምግብ ነው የምታውቀው፣ የሀበሻ ምግብ አታውቅም። ሱሺ እሰራለታለሁ ዛሬ። ምንድነው ሱሺ? ስሰራው ታያለህ። እኔ እንድትሰሪልኝ የምፈልገው ሽሮ ነው። ሽሮ? አዎ። አረ ፎሮፎረስ ይዘሃል። በእናትህ ዛሬ ሱሺ ነው የምሰራልክ። ይኸውልሽ ቤቢ ጎመንና ሽሮ። እሺ ጎመን ምንድነው የሚያስይዘው? ተቅማጥት ነው። አይ እሱ ሸርተት ያስይዘሃል ዛሬ በቃ። አረ ቤተሰቦቼ ጎመን ሸርተት ያስይዛል፣ ሽሮ ፎሮፎረስ ያስይዛል። እሺ ሱሺ ይሻለዋል። ምንድነው? እሺ ሱሺ እሰራልሃለሁ በቃ። ምንድነው ሱሺ? ስሙ ምንድነው? ሱሺ በእኛ ሲተረጎም ምንድነው? እንትን አሳ ትወድ የለ? እሺ ጾም ነው እኔ አይደለም። በቃ ሲሰራው አብረን ታየዋለክ፣ ትወደዋለክ በጣም። አሳ ምንም አያስይዝም? አይ ምንም አያስይዝም። ሸርታቴ አያስይዝም ጭራሽ። ጎመን ያስይዛል ሸርታቴ። አዎ። ሽሮ ደግሞ በኋላ ሆድህን ታመክ ሆስፒታል ከምንዟዟ ሸርታቴ። ኦኬ ሽሮ ደግሞ እንትን ያስይዛል። ፎሮፎራ እንጀራ ትበያለሽ? ይሄን የመሰለ ፀጉር ላይ ፎሮፎራ ሲይዞክ አስበው እስቲ። ታስብልኝ ሚስት እኮ ነው የሰጠኝ። እሺ ቤተሰቦች ያው የሚን ቤቴ ናፍቆኛል ስላለች ቤት እንገባለን ማለት ነው። ዛሬ ማስወጣት ያለብንም ሰው ካለ ጉርጉረን እናስወጣለን ማለት ነው። እናባረርልና የልቤን ልንገርሽ አሳዝነሽኛል ብታምኚም ባታምኚም በር ላይ ደርሰናል። እኔ ካንኳኳ ኤፍሬም ነኝ ካልኩኝ እያበራት ከፍተኝም እና ኢማንዳ መሆኑን ካወቀች የምትከፍትላት ይመስለኛል። እኔ ትናንትና ብቻ መጥቼ ማታ ላይ እኔ መሆኔን ስታውቅ በር አልከፍትም ስላለች ኢማንዳ ያዢ አንኳኪና ውስጥ ገቢ በሩን ግን እንዳትቆልፍ ውስጥ ቆልሽ እንደቀፈራ ይመጣል። እኔ ነኝ ኢማንዳ ነኝ። ስሜን ማጣቴ ምስጋና ልሻለምነቴ ምን ታርጊ ነው? ከቤት ላስወጣ መግባታችን ውጪ። ለምንድን ነው መግባት ማለት ነው? ሴትዮ ውጪ። ምን ታርጊ ነው የመጣሽው? ምን ታርጊ ነው የመጣሽው? ወይ ቤቱ ደግሞ ምን ውጪ። በእናትሽ ወደዛ ውጪ። ስለ ቤት ጠረን ማንም እዚህ ጋር ይጠይቅሽ የለም። አንቺ ኖረሽበት ከነበረው ቤት አይብስ። አልወጣም። ውጪ በክብር ላስወጣሽ ነው። ሌላ ሰው አለ ቤት ውስጥ። ውጪ። ማንም ይኖር እኮ ውጪ። እንዳትነኪ። ጭራሽ ደግሞ ካንቺን ብሶ እንዳትነኪ ምናምን ታለሽ እንዴ? ውጪልኝ። እንዳትነኪ። ውጪ። አልወጣም። ኧረ በፈጣሪ ስም እንዳትነኪኝ። ጭራሽ ደግሞ ካሜራ ደቀምሽ የመጣሽው የሆነ መብትሽን ለማሳወቅ ነው? ምን ልታረጊ? ላስወጣሽ። እሺ ምን ልታረጊ? በጣም የኔ እናት በጣም ትቀልጂ የለ እንዴ? ታስውጪ ነው አንቺ ደግሞ መቀመጣችን ውጪ። ውጪ ከዚህ ቤት እንዳትነኪኝ። እንዳትነኪኝ። ውጪ። እንዳትነኪኝ። ናውጣ አንተ አንድ ላይ ውጣ። ውጣ በእናትህ። አይወጣም። እንዳትናገሪ። መግባታችን ወደ ሳሎኔ መግባታችን አንቺም ወደ ሳሎኔ መግባት። ውጪ ውጪ። ማንንም እኔ የምፈራሽ ነገር የለም። ኦኬ አንድ
እንኳን መጣሽልኝ። እንኳን መጣሽ። እግዚአብሔር ይመስገን። ቁጭ በይ ነው ይሄ ቁጭ በይ። ብሩክ ምንም እዚህ ጋር መግባት እግዚአብሔር አንተ እዚህ ጋር መግባት ይጠበቅብህ። እንኳን አደርኩኝ። እንኳን መጣሽ። ቁጭ በይ ነው ማውራሽ ነገር አለ። እንዳትነካኝ መጀመሪያ ቁጭ በይ እኮ እንዳትነካኝ። ዞር በልልኝ። ቁጭ በይ ያሉን ቁጭ በይ ነው አንቺ ቁጭ በይ። በእጄ ስበብ እንዳትል። በእውነት ማን ስለሆንክ ነው አንተ? ሰባብርሻለሁ። በዚህ ቁጭ በይ ብሩክ ምንም እሱ አይጠበቅብህም። እጄ ይበቃሻል። ከዱላ ውጪ ቁጭ በይ። ለማንኛውም ቁጭ በይ። ማን እንደሆንክ ቁጭ በይ። አንቺ ሰው ትዳር ገብተሽ የምትበጠብጪው አንቺ ስለሆንሽ ቁጭ በይ። ጭራሽ በጋራ ነው የመጣችሁት። ቁጭ ትያለሽ። ቁጭ አትይም። የማንዳ ስነ ስርዓትሽን ይዘሽ ቁጭ በይ። በስነ ስርዓት ላናግርሽ ነው። አልቀመጥም። ከመቀየር ልቀየርብሽ ነው። ወዴት ነው የምትቀየረው? አድርጌ ከማስወጣቴ በፊት እንደተማረ ሰው ቁጭ በል። ሂድና ቂጣ ሄደ ከዛ ቀጥ ይዛት የመጣውን ሴትዮ ይኸውልህ፣ ስነ ስርዓት አንተ ላይ የምቀየርባለሁ። ቁጭ በይ ነው የማንዳ የምትበይው አንቺ ነሽ አይደለም? ቁጭ በይና በስነ ስርዓት እናውራ። መጀመሪያ አንተ በስነ ስርዓት አውራኝ። ይዛት የመጣው ስነ ስርዓትን ያዝሽ። ኦኬ ቁጭ በይ ነይ። እንኳን መጣሽ ነይ። ቁጭ በይ እኮ ቁጭ በይ እሺ እኮ ቁጭ በይ። አንቺ ማን ስለሆንሽ ነው የቢሃብን ትዳር የምትበጠብጪው? ዞር በል አንተ። ከአንተ ጋር ነው ጸብ እፈጥራለሁ። እሺ ቁጭ በል። አርፈ ስነ ስርዓት ነው ያልሽ። ቁጭ በይ። በስርዓት አውራኝ መጀመሪያ እኮ በስነ ስርዓት ነው ማውራሽ እኮ በስርዓት አውራኝ። እኔ ሰይጣኔን አታምጪው። እሺ አንቺ ልጅ ስነ ስርዓትሽን ያጂ። ሰይጣኔን እንዳታመጣው። ማን አባሽ ሆነሽ ነው እዚህ ቤት የምትገቢው አንቺ? ብሩክ እሷ ላይ መጫወት አትችልም። ጭራሽ ታቅፋታለህ። ፊት ለፊት መጣህ። ማን አባሽ ስለሆንሽ ነው እዚህ ቤት የምትገቢው? ንገሪኝ። የኤፍሬም ሚስቱ እንደሆንክ አታውቅም? ኦኬ ነገሩ እንደዛ እንደሆነ አውቃለሁ፣ ግን እዚህ ቤት ማግቢ ያለሽ ቤቴ ስለሆነ ማንም እንደዚህ ምን ነገር ነው? ሄድ ሰላም ይናገር ማን ስለሆንክ ነው? ገና ሰላም ስለለሰሻል። ለቃቂው አንቺ ቁጭ በይ። እነዚህ ቁጭ በይ በስነ ስርዓት። ማን ስለሆንሽ ነው እዚህ ቤት የምትገቢው? ማፈቅዶልሽ ነው? ንገሪኝ። ተረጋጋ። አልረጋጋም። አንተ ወይ አስቀየማ ከዚህ ጋር ነው የምትኖረው? ከዚህ ጋር ነው ወይ የምትኖረው? አንተ እዚህ ቤት ይዛት መግባት አትችልም። አንቺ መታሻለሁ። ስነ ስርዓትሽን ያዥ። ስነ ስርዓትን ያዛል። አትባልሽ። መብቴ ነው። አንቺ ቆይ ምን አስበሽ ነው የሰው ቤት የምትገቢው? ማን ስለሆንሽ ነው? የሰው ቤት አይደለም ያመጣው እዚህ ቤት ማስቀመጥ ይችላል። ኦኬ አረባከ ቤቱ የማን መወንጫ አይደለም። እሺ ይሄ ሩም አይደለም፣ ሆቴል አይደለም። ይሄ ቤት እኔ ልሰነዝርብህ ነው። ኤፍሬም ልሰነዝርብህ ነው። ረፍ ለምንድን ነው የምትሰነዝርበት? አይመለከትሽም። አንቺ በሰይወት እንደገባሽ እነሱም በእነሱ ቤት እንደምለሞት ነው። ወንድምና ወንድም ናቸው። ዛሬ መጣላታቸውን አትይ። ይሄ ሁሉ ችግር ይፈጠር ያለው በራስሽ ጉዳይ ነው። አንቺ ምክንያት ነው። በእኔ ምክንያት ቆይ እስቲ ማንም ይሉሽ ነሽ? አንቺ ቆይ በአባትሽ ትመኪያለሽ ነው? እስካሁን አላወቀኝም እንዴ? ምንም አውቄሻለሁ፣ ግን ማለት ነው ማወቅም አልፈልግም ስላንቺ ምንም ነገር ማለት ነው። ዋጋህን እሰጥሃለሁ። አንተንም ብትሆን አልገባህም። ማን እንደሆንኩ ስላልገባክ ነው እንደዚህ እየተናገርከኝ ያለው አይደለ? ዋጋህን እሰጥሃለሁ። እሺ ዋጋ መስጠቱን ትሰጪዋለሽ? ውጪልኝ ከቤቴ። ዋጋ መስጠትሽን ኧረ ውጪልን። አንቺ ራሱ እንዴ ውጪልን። ማን ስለሽ ነው አንቺ ውጪ ብላ የምትይ? ኧረ ውጪልን። እስካሁን ራሱ እዚህ ማቆየትሽ ባይሆን እንደውም በጣም ሰራተኛ ያስፈልገኝ ነበር። እርግጠኛ ነኝ ያንን ለመስራት ነው ያሰለኝ። ወጣ ከክላስ ጋር ከስራ ጋር ምንም ምን የተመቸኝ አይደለም። ብዙ የሚሰሩ ስራዎች አሉ። ጓዳ ገባ ቢና ሽንት ቤት ወደ ማጽዳት፣ እዛ ጋር የቆሸሹ እቃዎች አሉ። ኖ እዚህ ጋር አስተካክያቸው እስኪ መጀመሪያ። ወዴት ነው ለምን ታቤት መባታችሁ? ንብረታችን አለ። ንብረትን አውጥቼ ይቀርልሃል። እንዳታስገርባችሁ። ንብረት ነው አይደል የምትፈልገው? ንብረታችን አለ አይደል? ሌሎታችንም ንብረትን ማስወጣት እንዴት እንደምችል ንገረኝ፣ አውጣልሃለሁ። እስካሁን ሁላ እኔ መሆኔ ነው አውጥቼ ያለ ማቃጠል ወይ ቆሻ ባስኬት ውስጥ አለመጣለኝ ይሁን ነው። ገቢ ማንም ሰው ማግኘት አይችልም። እቃህን አውጥቼ ይጥልሃለሁ። የማንን ቀን ለምትጠሪ? ዞር በይ በእናትሽ። አልወጣም። ነይ ውጪ። ጭራሽ ደግሞ ቀይ ለመበተን ነው የሞከርሽ። ይሄ ነቃሽን ሄድ ነይ ውጪ። ነይ ውጪ። አንተ እንዳትነካው፣ እሱን እንዳትነካው። በጣም እንደዚህ አፈላል እኮ ነው። ውጪ። አውጪልኝ። ውጪልኝ። መውጣት ያለ አንተ ይዛት አትወጣም።
ውጪ ሰጥኒ መንካታችን ውጪ ለይንሽ ጊዜ 3 ቀን 4 ቀን ቢሆን እስከ ሳምንት ድረስ ጊዜ ስትሻለው ኮተክሽን አውጪልኝ ጊዜ ስትሻለው በእጄ ሰበብ ልትሆኚ ነው ግን ማን አንተ ራስህ በእጄ ሰበብ ትሆናለህ። በጣም ነው የምታዝኚው። ውጡልኝ በቃ ፍሬሙ ቆይ እኔ እናንተ ተነጋግረን አልጨረስንም። ምንድነው ያወራነው? እዚህ ቤት መብታችን ነው ብሩኬ፣ መብቴ ነው መብቴ ነው። መኖር አልችልም። እሺ ቤቴ ላይ መኖር አልችልም። ለብቻ መኖር ትችላለህ። እሷ ግን ይዘት መንካት ለምንድን ነው? ማንኛውና ነው የተፈርዶብኛል። አትንካኝ፣ አንተ አትንካኝ። በቃ እንዳትነካኝ። የእነሱ ሳሎን ነው ያንቺ አይደል? እንዳትነካኝ። ሻንጣሽን አስይዤ እንዳስወጣሽ ነው የመጣሁት። ኢማን ደስ ይሆን ኢማን ደስ ለሳምንትም ቢሆን እኔ እዚህ ቤት ውስጥ አኖርሻለሁ። በእናትሽ ውጪልኝ፣ በእናትሽ ውጪልኝ። ሁላችሁም ስርዓት ያዙ። ውጡልኝ፣ በቃ ውጡልኝ። ማስለሽ ነው ውጪ የምትይው ለሻንጣ አዛና ስለሆንክ ነው የታገስኩት። አንቺ ቤት አይደለም እኮ እቃዋን አውጪላችሁ፣ እቃዋን አውጪላችሁ። ሁለታችሁ መውጣት አለባችሁ። አሶቹ እኮ እኛ ሻንጣ አልጠማንም። እሺ ሻንጣ አይደለም፣ ሻንጣ አንፈልግም። እኛ ልብስሽን ይዘሽ ውጪ፣ ልብስሽን ይዘሽ ውጪ። ከነ ሻንጣ ውጣ። የቀረ ልብስ ከሆነ ልብስ ይዘው ውጣ። እንድሰባብር ነው የምፈልገው። እቃሽ ነው በዱላ አትመን፣ እመታለሁ። በዱላ አትመን፣ ሰብሬ ያስወጣለሁ ከዚህ ቤት እኮ በዱላ አትመን። ህያብን የማስጨነቅ መፍትሄ የለም። ዱላ ምናምን ነገር አያስፈልግም። ብሩኬ ቁጭ አድርገው ሂድ። ሴት ስለሆንሽ ነው ዝም ያልኩሽ አንቺ ልጅ። አንተም የኤፍ ወንድም ስለሆንክ ነው ዝም እያልኩ ያለው። ስለዚህ አንቺ ላይ ከመሰንዘሬ በፊት ይዘሽው ትወጫለሽ አትወጪም? ይዤው አልወጣም። ኤፍሬሙ ምን ልትሆን እየኖርሽ ነው? ኦኬ ዝም ብያለሁ እስካሁን። እኔ ባይሆን ላኖርሽ እችላለሁ፣ እንደ ሰራተኛ አድርጌ ላኖርሽ እችላለሁ። እኔ ተፈርዶብኛል እንዴ? ብቻዬን ኑር ተብዬ እኮ ብቻ መኖር ካልፈለክ ቤቷ ሄዳ እንዴ? ምንድነው የባለስልጣን ልጅ አይደል? እቤቴ ነው አይደል? አስፈልጎሽ መጣሽ እዚህ ቤት ነው። ምን አስፈልጎሽ ነው እንጂ አባባስ ያስገባሃል። ዳዲ ቤት ያስገባሃል። እንደው ምን ችግር አለው? ይወደይለ ምን ፈልገህ ነው ያስገባት ከዚህ ቤት? አስወጣኝ። እኔ ላውራችሁ ካሁን በኋላ እንዳትመጡ በዚህ ጠብቂ። አዎ እንደዚህ ነው ሲጀመር የሚያምርብሽ የኔ እናት። የሰው ቤት ነው ገብተሻለሽ፣ እዛው በር ላይ ነው መቀመጥ ያለብሽ። እንደ ጥበቃ ባይሆን ብትዘጋ ብትቀመጪልኝ ደስ ይለኛል። ባለጌ ናት። አስወጣት ብያለሁ ከዚህ ቤት አስወጥታለህ። አንተም ባለጌ ነህ። ከሷ የምታንስ ለምን ወይ እዛ ጋር ጥበቃ ትሆንልኝ? ሲጀመር አንደኛው ባለጌ አንተ ነህ። እግዚአብሔርን አንደኛው ባለጌ አንተ ነህ። እቺን ልጅ ለምንድን ነው የምታሰቃያት? ኧረ እኔ አልተሰቃየሁም። ምንም ብታመጣ በዛው። ኧረ ለምን ገና ምን አይተህ ከዚህ በላይ ነው እንጂ ማሰቃየት። ማነህ አንተ የምታሰቃየው? ማነህ? እኔ እና እሷ እያወራን ነው አይደለ? አይደለም ነው። እሺ ያወራለሁ። ምን ምፈራ ምንድን ነው የምትፈልጊው? ጥበቃ እንድትሆኑልኝ በር ላይ አንተ ጥበቃውን ልኝ፣ እሷ ደግሞ ገባ ብላ የሆነ ሽንት ቤት ምናምን ትጠብልኝ፣ የሆነ ባይሆን ሰራተኛ ምናምን እንድትሆን ማለት። ለምን እንደዚህ ትናገሪኛለሽ? አንተ ጥበቃውን ልኝ። ኦኬ ለምንድን ነው እንደዚህ የምትናገሪኝ? የሚገባ ቦታ ያ ስለሆነ። ወይኔ ቡርኬ አንተ መጫወቻ አሉን እዚች ጋር መጥቼ ባይዘው በጣም እየጠበኩ ነበረ ደግሞ። እሺ ልያ በሰላማዊ መንገድ ንብረት እንካፈላለን ወይም የንብረቱን በካሽ ገንዘብ ትሰጭኛለሽ። ሰው ይምጣ፣ ህግ አምጥተህ ህጉ እንደዛ ሲለኝ ላደርገው እችላለሁ። ከዛ ውጭ ግን ማንኛውም ህግ እኔን ነው እንጂ የሚደግፈው አንተ የሚደግፍ አንቺ ስለደገፈ ታዲያ ሙሉ ንብረቱ አንቺ ውሰጂ ይላል እንዴ? ያ ፈልገህ አሻፈረኝ አልፈልግም ብለህ እየወጣኸው መባለግ የፈለግከው አንተ እንጂ ህያብ አይደለችም። ሶ የፈለግከውን ነገር አምጣ፣ እኔም አልፈራም። እዚህ ምንም አይነት ህግ ማምጣት ትችላለህ። ኦኬ እኔና አንቺ ትዳር የለንም፣ 80 የለንም፣ አልተፈራረምንም አይደለም ነው አገር ምድሩ የሚያውቀው ጀስት ይሄ ቤት ያፈራ ነው። እኔና አንቺ እንደሆንን ነው እሱ እኮ እኔና አንተ እንደሆንን ነው ሰው የሚያውቀው አይደለ? ታዲያ ህገ መንግስቱ ለአንቺ ይፍረድ የሚለው። ስለዚህ አንተ ስላገባህ ነው ሌላ ሴት መታ ትኖርበት የሚል ህግ ካለ እስኪ እናወራለን። እሺ አሁን ታካፊኛለሽ ወይስ አታካፊኝ? ምንም አይነት ነገር አልሰጥህም። እንዳስወጣው ትፈልጊያለሽ ከዚህ ቤት? ኖ ለምን? ማውራት የምትፈልገውን በሙሉ መጠየቅ የምትፈልገውን ነገር በሙሉ ጠይቅ። ምንም ሳልፈራ መልስልሃለሁ። ትጸጸቻለሽ እያልኩ ለምን እጸጸታለሁ? እንደውም በጣም ደስተኛ ነኝ። ትጸጸቻለሽ እያልኩ ባይሆን አንተ እንዳትጸጸት፣ ነገ ጧት እያለቀስክ መምጣት አይቀርም። አሁን የሚበቃህና አላውርታል። የሚጸጸት አንተ ነህ። በቃ እንደ ወንድምነት ብዬ አቅቶኛል። ይኸውልሽ አያገባሽም። የብሩኬ ወንድም ነህ ብዬ ይኸውልሽ በጣም ብልግና እየተነነበረ እሷንም አናግሬያታለሁ በበኩሏ
በሷ በኩልም የተወሰነ መልእክት ነገር አግኝቻለሁ። ደስ የሚል ነገር ማለት ነው። ደስ የሚል ነገር ያላገኘሁት ባንተ በኩል ባንተ አሁን እያፈርኩ በጣም ጭቃ እያለኝ ነው ስላንተ ማለት ነው። ስርዓትን ያዝ፣ በቃ ስነ ስርዓትን ያዝ ኤፍሬሙ። በጣም እያለፍኩ ጥበቃ ይመጣሽ ለአንተ ደግሞ ዛሬ ደግሞ ጥበቃ ልትሆን ነው። እየሰማህ ነው? ከዚህ ቤት መውጣት ካልቻለ ቤት እንከራያለን። ያው ቤቱንም መያዝ አትችለውም አይደል? እንደዚህ ዝርክርክ እንዳለ አይደለም ሰራተኛ እንቀርብላት እንደሱ ይሻላል። ይሄንን ቤት መስራት መያዝ አትችልም። በጣም እንደውም የምትመስለው አንቺ ነሽ። ቤታችን ነው አይደል? ስርዓት መያዝ እንኳን ነው። በጣም እየባለክ ነው። እሺ አንተ ከሚስት አጠገብ እንደዚህ አይነት ሴት አታስቀምጥሽ። በጣም እየባለክ ነው አንተ። ማንም እንደዚህ ማን ስለሆነ ነው እኔ ፊት እንደዚህ አይነት ነገር እንዳትመሽ ብሩኬ። እኔ ከዚህ በላይ ጎንበሽ ስለስራሽ ነው ውጪ አረፍ ውጪ በጥፊ ገና ውጪ መብትሽ ነው። ውጪ አስወጣት። ውጣ ይደር ከዚህ ውጣ። ውጣ ኤፍሬም እሰብርሃለሁ። ውጣ። ስነ ስርዓት ነው። ልጅቷን አታስጨንቃት ከዚህ በላይ። አስወጥቻችኋለሁ። እሺ ክፈችው። እግዚአብሔርን አስወጥቻችኋለሁ። ክፈችው። እኔ ውጪ በቃ እኔ አስወጥቻችኋለሁ። አንቺ እንደዚህ በሆንሽ እኮ እነሱ ይናደዳሉ። አታውቂም እንዴ? ላይ ክፈችው። እንደዛ ስትሆኚ እኔ በቃ አታልቅሽ። አንቺ ሁልሽ ጠንከር ነው ማለት ያለብሽ። ነሽ ቁጭ በይ፣ ተረጋጊ። መጀመሪያ ቁጭ በይ። ይኸውልሽ ምን መሰለሽ፣ ይኸውልሽ እነሱ አንቺ ባለቀሽ ቁጥር እሷ ማለት ነው ደስ ነው የሚላት፣ በጣም ደስተኛ ነው የምትሆነው። ለምን እንደ እሷ ጥንካሬ አንቺም ጠንካራ ሁኚ። ምንድን ነው የምትፈልገው? ገና መሳይቶሽ አሁን አመረበ ነው የሚባለው ወንድም። ኧረ ተው ኤፍሬሙ ተው፣ ግን ስለ እግዚአብሔር ተው ግን ረፍ ነው የምትለኝ ብሩኬ። ተው እቺን ልጅ አስወጣት። በእጄ ሰበብ ነው የምትሆነው። እቺ ልጅ አይደለም ስሚ። ለምን ነው የምታለቅሽው? ሃሎ እስካሁን ኤፍሬም ወንድም ነክ ብዬ ነው ዝም ያልኩት። አሁን አማረበ ነው ከዚህች ጋር እጅን አንሳ። አንቺም እጅሽን አንቺ እንዳትነካኝ፣ ድጋሚ እንደዚህ እንዳትነካኝ። በእጄ ሰበብ ልትሆን ገና መታሻለሁ። በጥፊ ነው ማዞርብሽ። ውጪ ከዚህ ውጪ። በቃ ይዞሽ ነው። ጠንከር በይ። እኔ እናስወጣችኋለን ከዚህ ቤት ነው። ውጪ እሺ። ከዚህ ቤት ሰበብ ነው የምትሆኚ ማለት እስካሁን አክብሬ ያለው እንዳትነካኝ። ከዚህ ቤት ውጪ። እመታሻለሁ። አንቺ ነው የቀረሽው። ውጪ ነው ከዚህ ቤት። ውጪ ከዚህ ቤት። ከዚህ ቤት ውጪ ብዬሻለሁ። ሁለተኛ እንዳትመጪ ከዚህ ጋር። እሺ ገና ጠፈጥፋታለሁ። አንተ ነው የምጠፈጥፋለሁ። ና ውጣ ና ከዚህ ውጣ። ውጣ ሂድ። በዚህ ነው የምትተባበሩ። ውጣ እንዳትነካሽ ነገር ያለው